ውድ ቤተሰቦቻችን እንደምን ከረማችሁ? አልከረመው እንዴ? እንደተለመደው በደሚና ፖድካስት ዛሬ ደግሞ ሰውየው ለየት ያለ ርዕስ ቀድማ ነግራኛለች። እኔ ግን ቀድሜ ልናገር። አግብቶ ላጤ ምን ማለት ነው አለች። ምን ማለት ነው? በጣም እኮ ይገርማል። እንትኑ ራሱ አግብቶ ላጤ አብዛኛው ሰው ካገባ በኋላ የላጤነት ስሜት ተመልሶ ይመጣል። በትዳር ውስጥ ማለት ነው። አብረው እየኖሩ እንዳልኖሩ እያሉ እንደሌሉ ማለት ነው። ምንድናቸው እነዚህ ነገሮች የሚሉ ነገሮች ናቸው። ከተጋቡ በኋላ ሰዎች የመጀመሪያውን የስሜት ዘመን ይሄ የሙቀቱ፣ የመፈላለጉ፣ የመተቃቀፉ በቃ የመተዋወቁ የመጀመሪያው ዓመት ይሆናል። በተለይ ከ1 ዓመት እስከ 1 ዓመት ተኩል። ከዛ በኋላ ምን ይሆናል? እየወረደ ይመጣል። መግባባቱ፣ መስማማቱ እነዚህ ነገሮች ናቸው እንግዲህ ካገቡ በኋላ ወደ ላጤነት ስሜት ያጣሉ። ስሜታቸው ይወርዳል። አንዳንድ ጊዜ አንዳንድ ሰዎች ደግሞ ቢዝነስ ፓርትነር ይሆናሉ። ኤግዛክትሊ። የሚያወሩት ምንድነው? ስለ ገንዘብ ያወራሉ። ገንዘብ ይሄን ያስፈልገኛል። ሚስት ስራ ካላት ወይም ባል ብቻ ስለ ገንዘብ ያወራሉ። ስለ ቤት ኪራይ ያወራሉ። ስለ ስሜት አያወሩ። ስለ ትዳር አያወሩ። ስለዚህ ምን ይሆናል ማለት ነው? እነዚህ ነገሮች ትዳር ውስጥ ከገቡ በኋላ ልክ አጋርነት ወይንም ደባልነት ይመጣል። ይሄ ነገር ደግሞ ትዳር እንዲቀዘቅዝ ያደርጋል። በተለይ ከወንዶች ይልቅ ሴቶች ላይ ምን አይነት ስሜትን ያመጣል? ያለመደመጥን። አንዱ ስሜት እያዳመጠኝ ነው፣ እየሰማኝ ነው። መሰማት ማለት በነገራችን ላይ በሴትና በወንድ ማለት በእኔና በአንቺ ማለት ለእኔ ለወንዶች 1 ሲደመር 1 2 ነው። በመደማመጥ ቀጥታ ወደ ገደለው ነው። ለእናንተ ግን 1 ሲደመር 1 1 7 ነው፣ 1 8 ነው፣ 1 15 ሊሆን ይችላል። ምክንያቱም እቺ መደመጥ የምትባለው ነገር የምትጠይቅኝን ነገር ነው መልሰልሽ እንደ ወንድ። ለሴት ልጅ ግን እንደዛ አይደለም። ባሌ ዘንድ ቦታ አለኝ ወይ? ስለኔ ያስባል ወይ? ያዳምጠኛል ወይ? እነዚህ ነገሮች ከፊሊንግ ጋር ይገናኛሉ። በትክክል እያዳመጠኝ ነው ወይ? አሁን እቺ መደመጥ እኛ ሀገር ውስጥ ይሄ መሰማት፣ መደመጥ፣ አንደርስታንድ መደራረግ ሄርድ በእንግሊዝኛው፣ በአማርኛው እንግዲህ አቻ ትርጉሙ ይሄን ነው የሚመስለው። እና ያቺ መሰማት ማለት ከልብ ወንድ ልጅ ሲሰማ በተለይ ትዳር ውስጥ ወደ ፈለገው ነገር ብቻ ነው የሚሄደው። የተጠየቀውን ነገር አሳጥሮ ይመልሳል። ስለ ድንች ከተጠየቀ የድንች ዋጋ ስንት ነው? 3 ብር ኢንች አለቅ። እሷ ግን ስትጠይቀው ገና የጠየቀችበት ምክንያት ራሱ ማሰብ አለበት። ከጠየቀችው በኋላ ከዛስ አመላለሱ አለ፣ መልሱ ራሱ አለ። ከመልሱ በኋላ የሚመጣው ነገር ጥያቄውን ገና ስትጠይቀው ለምን ጠየቀችኝ ብሎ ማሰብ አለበት። እሱ ሁሉ ነገር ነው 15 የሚያደርገው። እነዚህ ነገሮች ናቸውና ክፍተቶች የሚፈጥሩትና ብቸኝነት እንዲሰማት ያደርጋታል። ካገባች በኋላ የባለትዳር ስሜትነቱን ይወስድባታል። አንደኛው ነጥብ ይሄ ነው። ይሄ ያለመደመጡ፣ ያለመሰማቱ። ሁሌ ስነግረው አይሰማኝም። ብዙ ጊዜ በነገራችን ላይ አብዛኛው እህቶቻችን፣ ሚስቶቻችን ወይንም ጮኛ ምንድን ነው የሚፈልጉት? መደመጥን አትሰማኝም ነው ለወንድ ልጅ። ወንድ ደግሞ ቶሎ ብሎ ወደ ገደለው ነው የሚሄደው። እነሱ ወደ ገደለ የሚባል ነገር አይፈልጉ። ወደ ገደለውን አይፈልጉ። ትንሽ አዳምጣት። የንግግር ፕሮሰስን በደንብ አርዝሞ ነው ከዚያስ እንዴት ወዴት። ወንድ ደግሞ የማይችላቸው ነገሮች ከዚያስ እንዴት ወዴት ያመዋል፣ አይችልም በቃ። ስለዚህ እነዚህ ነገሮች ትዳር ውስጥ ምንን ያመጣሉ? ካገቡ በኋላ እንዳላገቡ። በትዳር ውስጥ እያሉ ያለመሰማት የላጤነት ስሜት ተመልሶ እንዲመጣ ያደርጋል። አብረው ናቸው ግን አይደማመጡ። አላዳመጠኝም፣ አልሰማኝም፣ አንደርስታንድ አላረገኝም። በቃ ያለመመቸት ይመጣል እዛ ውስጥ። እችኛው በጣም መፈታት ነው ያለበት። በተለይ ወንዶች ባካችሁ እንደንዘዝ ነቃ እንበል። ሲያወሩኝ መደመጥን ነው የሚፈልገው። ሴት ልጅ ከምንም በላይ ከገንዘብም በላይ ከሚያምር መኪና በላይ ከቤትም በላይ መደመጥን ትፈልጋለች። በጣም ጊዜ ሰጥቶ መደመጥ። ምክንያቱም ስትጠይቀው ሁላ ጥያቄውን ብቻ አይደለም፣ አንዳንድ ጊዜ ጥያቄው ጋር ተያይዞ ኤክስፕሌን የሚደረጉ ነገሮች አሉ። እንደዛ ነን አብዛኛዎቻችን። እንጠይቃለን እኮ ግን አት ሰም ፖይንት መልሱን እናውቀዋለን ስንነግረው ሁላ ለዛ ሰው ማለት ነው። ስለዚህ እሱን አንደርስታንድ ማድረግ መጀመሪያ ገና ከጥያቄው በፊት ለምንድን ነው ይሄ ጥያቄ የመጣው የሚለው ራሱ ማሰላሰል መቻል አለበት ብዬ አስባለሁ። ብዙ ካወራናችሁ ደግሞ እንጣላችኋለን። ትጣሉናላችሁ። ባልና ሚስት ብዙ ካወራ ነገሮች ይሰነጠቃሉ። ስንጠቃው ይጀምራሉ እኮ በነገራችን ላይ ሰውዬ። እነዚህ ነገሮች በደንብ
ወንዱም ሴቱም አንደርስታንድ ማድረግ የምትገባው እቺ በትዳር ውስጥ መደመጥ የምትለዋ ነገር ቢቀራረቡ በደንብ ባለቤቴ በምን አይነት መንገድ በሰማት ነው የሚመቻት የሚለውን ነገር ቢተዋወቁ የተሻለ ነገር ይሆናል። አንደኛው ነጥብ ይሄኛው ነው። ሁለተኛው ደግሞ አንደርስታንድ መደራረግ። በጣም ባሌ አንደርስታንድ አድርጎኛል ያለች ሴት አትበጠብጥም። ሚስቴ አንደርስታንድ አድርጋኛለች ያለ ባል አይበጠብጥም። በነገራችን ላይ ተረድታኛለች። አሁን አብዛኛውን ጊዜ ተጋብተናል ግን አይሰማኝም፣ ተጋብተናል ግን አይረዳኝም። መረዳት ምንድን ነው በትዳር ውስጥ? አሁን ይሄ ነው አንደርስታንድ መደራረግ ማለት፣ ሌቨል ኦፍ አንደርስታንዲንጉ ማለት ነው። የመረዳዳት ደረጃው ይሄ የትምህርት ቤት መረዳዳት ሳይሆን የትዳር መረዳዳት። ሚስቴ ምንድን ነው የምትፈልገው? አስቀድሞ ማወቅ ፕሪዲክት ሊያደርጋት ይገባል። አስቀድሞ አሁን ፋሚሊ ስንኖር ወንድሞቻችን እህቶቻችን ጋር እነሱ ሊያስቡ የሚችሉትን ነገር አስቀድመን እናውቅ የለ? እንደዛ መሆን መቻል አለበት። ግን ትዳር ውስጥ ወደ ትዳር ስንገባ መጀመሪያ ላይ በሞቅታ ነው የምንገባው። እዛ ውስጥ ግን አንደርስታንድ አላረግሽም፣ ስሜቱን ነው ኢንተርቴን የምናደርገው። ትዳር ግን ከስሜት የዘለለ ነው። ለዚህ ነው ሁሌ የመጀመሪያ ላይ ምንድነው ያቺ የነብር ዘመን የምትባለው የስሜቷ የመጀመሪያ መገናኘቱ፣ መተቃቀፉ፣ አብሮ መተኛቱ፣ ከሱ የዘለለ ግን ማውራት ምንድነው የሚያናድድሽ? ያስጥላሽ? ቀስ በቀስ የሆነ ከአፏ የሚወጣውን ነገር አጋሬ ናት፣ ባለቤቴ ናት፣ ወደፊት ረጅም ዓመት ከእሷ ጋር መጓዝ ናት ብሎ ለመረዳት መሄድ፣ ትንሽ ጊዜ መስጠት። በጆሮ ራሱ በረጅሙ ባይመቸው ራሱ ነገሩ ኔጌቲቭ ቢመስል ነው ስለምትወደኝ ነው፣ ትዳራችንን ለማቆየት ነው። ለምሳሌ እንደ ምሳሌ እንዴት እናና ነስቴ እኔ ቡቹ ለምሳሌ አሁን ብዙ ጊዜ ቡችላ የውሻ የኔ ቡቹ እስቲ እንደዛ ማለት አይደለም። ለምሳሌ ባለመስማማት ውስጥ የኔ ቡቹ ካልኩሽ ውሻ ብለህ ትጠራኛለህ ብሎ ጦርነቱ ይነሳል። ሌቨል ኦፍ አንደርስታንዲንግ በነገራችን ላይ በጣም ወሳኝ ነው በሪሌሽንሺፕ በትዳር ውስጥ በመግባትም ባለመግባት ውስጥ። ስለዚህ መረዳዳት። ለምሳሌ ባሌ ደክሞት መጥቷል፣ ልረዳው። ከመንገድ ነው የመጣው፣ ከፊልድ ነው የመጣው፣ በቃ ደክሞታል፣ ልረዳው። ሚስቴ ልጄ ስታጠባ ነው የዋለችው፣ ቤት ውስጥ ደክሟታል፣ እንግዳ በዝቶባታል። ሪዝን ሰጥተህ ልረዳት። ስትነጫነጭ ኘም ትላለች። ኘም ስትል ግን ተረዳት። አይዞሽ ብሎ ደገፍ አድርጎ እቅፍ ካረጋት ተረዳት ማለት ነው። ከሰማት በደንብ አድርጎ ከልቡ። ከዛ በኋላ አንደርስታንድ ካረጋት ከተረዳት ወደ ሙቀት ከመሄድ ይልቅ ወዴት ነው የሚመጣው? ወደ መስማማት ይመጣል ማለት ነው ከነ ችግሩ። ለምሳሌ ባሎቻችሁ ከውጭ ሲመጡ ብሎ ነው የሚገባው። እናንተ ኘም አንልም፣ እኛ አፍንጫችሁን ነፍተን ነው ብለን ነው የምንመጣው። እና እሱ ነገር ተረጂው ምን ገጥሞት ይሁን፣ ካለቃው ጋር ተጣልቶ ይሁን፣ ስራው አልተመቸም ይሁን፣ የሄደበት ቦታ አልተሳካም፣ እነዚህ ነገሮች አንደርስታንዲንግ ነው። ነገሮቹን ከማይሆን ነገር ከመጀመር ይልቅ ከመረዳት ምን ነው። ለምሳሌ ቤት ሲገባ ሰላም እንኳን ሳይል በሩን እያጋጨው ደክሞኛል ተውኝ በእናታቸው ምናምን ቦርሳውን ላፕቶፑን ወርወር ሲያደርግ አይዞህ የኔ ውድ ምን ገጥሞህ ነው? እስቲ ተዋቸው፣ መክሰስ ላቅርብልህ። ሌላ ቀን ደግሞ እሱ እንደዛ አይሆንም። አዎ እሱ አይሆንም ደግሞ እሷን ደግሞ ነስቲ እኔ ድሮስ እዚህ ቤት ውስጥ እንደዚህ ሆኜ አለ። እንግዲህ በሁለቱም በኩል የሚሰሩ ኦርኬስትራዎች ነው። እንደዛ ስትሆን አይዞሽ ነስቲ ይሄ ቤቢ ነው ያስቸገረሽ፣ እስቲ አምጪው ከነ ልብሱ ምናምን መቀበል አይዞሽ ምናምን። ያኔ ምን ይሆናል? የመደማመጥ የመረዳዳት ደረጃው ወደ ሶስተኛ ደረጃ ያመጣናል ማለት ነው። ከዛ በኋላ ኢሞሽናል ሴፍቲ፣ ኢሞሽናሊ በስሜት ውስጥ ይረዳኛል፣ ይሰማኛል ካለች ስሜቷን የውስጧን ፍላጎት አሳልፋ ነው የምትሰጠው። ኢሞሽናል ሴፍቲ ደግሞ በብዙ ነገሮች ነው የሚገለጸው። ኢሞሽናል ሴፍቲው በደንብ ከመጣ ምንድን ነው ስሜቷ፣ ማንኛውም ስሜት መሳሳትን አትፈራ ባሏ ጋር ማለት ነው። እነዚህ ሁለቱ ነገሮች በትዳር ውስጥ ወሳኝ ናቸው። በደንብ አድርጎ የሚያዳምጣት ከሆነ የሚሰማት ከሆነ ቀጥሎ ደግሞ የሚረዳት ከሆነ በቃ ምን ማለት ነው? ልክ ለምሳሌ አንድ ህፃን ልጅ ብድግ አድርገሽ ወደ ላይ ስትለቂው አባቴ እጅ ላይ ነው ያለውት ይላል፣ እወድቃለሁ ብሎ አይጮህም። በቃ ስለዚህ ኢሞሽናል ሴፍቲው የትኛው ነው? በቃ አም ጋራንትድ
ጥሩ እጅ አስተማማኝ እጅ ላይ ነው ያለሁት። የምትረዳኝ ሚስት እጅ ነው ያለሁት። የሚረዳኝ ባል እጅ ነው ያለሁት። ከዛ በኋላ ቢሳሳት ሶሪ ለማለት አይፈራም። ብትሳሳት ሶሪ ለማለት አትፈራም። ስሜቷን በደንብ ትገልጻለች። ከዛ በኋላ ምን ይሆናል? ትዳራቸው በደንብ አድርጎ ይገናኝ። እነዚህ ሶስቱ ነገሮች የጎደሉበት ትዳር አብረው ይኖራሉ። ስለ ገንዘብ ያወራሉ፣ ስለ ልጆች ትምህርት ቤት ያወራሉ፣ ወተት ካለቀ ያወራሉ፣ ስለ ስጋ ያወራሉ፣ ስለ ድንች ያወራሉ። ሩሜት ናቸው፣ እየኖሩ ላጤ ናቸው። ስለዚህ አብዛኛው ሰው እየኖረ ያለው ግን ተጋብቷል ለመጋባት ላጤ ነው። ከዛ እቤት ሲገቡ ስልካቸው ላይ ናቸው፣ አጠገብ ለአጠገብ ላይ ናቸው። አይነካኩ፣ አያወሩም፣ አንደርስታንድ አይደራረጉም። በስሜት ደግሞ ሩቅ ናቸው። በቃ አለቀ። ልብሴ የታል? እንትን አይተሃል? እንትን አምጥተሃል? በቃ ማንኛውም ባዳ የሚያመጣልሽ ነገር ይሄ አግብቶ ላጤ የሚባለው ይሄ ነው። ስለዚህ አብዛኛው ሰው እዚህ ውስጥ ነው ያለው። ፕሌስ እስቲ ቆም ብለን ከምንወዳቸው ሰዎች ጋር ጆሮ እንስጣት። ጆሮ ስጭ። ጆሮ ማለት ይሄ ዝም ብሎ ላዩ ላይ ያለው አቤት የሚባልበት ጆሮ አይደለም። የምር የውስጡ የልብ መደመጥ፣ የልብ መሰማት። አንዳንድ ጊዜ እኮ መሰማት የምትፈልጊው ማልቀስ እንኳን ፈልገሽ የምትወጂው ሰው ደረቱ ላይ ደገፍ ብለሽ በቃ ማልቀስ፣ እቅፍ አድርጎ አይዞሽ፣ በለቅሶም በደስታም በሀዘንም በማንኛውም ነገር ፊሊንግሽን ኢንተርቴን ካረገልሽ ምንድነው ያ ሰው ይሰማኛል፣ መፍትሄ ይሰጠኛል፣ ይረዳኛል። አሁን እነዚህ ነገሮች ቅድመ ትዳር ላይ ነበር መምጣት የነበረባቸው። ደግሞ ልክ ወደ ትዳር ስትገባ ኢሞሽናሊ በደንብ ሴፍ ስለምትሆን አይከብድም። ግን እነዚህ ነገሮች ጎለው ከሆነ የምንገባው የማይሆን ኬዎስ ነው የሚፈጠር። ጭራሽ አንደማመጥም። ወደ ትዳር ስንሄድ አንደማመጥም። የምንሄደው ሁለቱን ስሜቶች አለማርካት ነው የምንሄደው። ኮሚኒኬሽንም የለም፣ አንደርስታንዲንግም የለም። ልክ ከዛ ኮንፈርት ዞን ስንወጣ ጠንከር ያለ ችግር ሲመጣ ምንም የምንቋቋምበት ኤነርጂ የለንም። በምንም ታምር አይረዳትም ራሱ እንጂ ከመግባቱ በፊት ድሮስ አንቺ ስለማትወጂኝ ነው እምቢ የምትይኝ፣ አንተ ድሮም ስለማትረዳኝ ነው። እቺ ነገር በትዳር ውስጥም ከትዳር ውጭም በጣም ወሳኝ ከሆኑ ነጥቦች እነዚህ ሶስት ነጥቦች በጣም ወሳኝ ናቸው። እነዚህ ሶስቱ ነጥቦች ያልተስተካከሉበት መግቢያ ጀምሮ ውስጥም ላይ ችግር ይፈጥራሉ። ምክንያቱም በደንብ አድርጎ ኮሚኒኬት የማያደርጉ ከሆነ፣ የማያወሩ ከሆነ፣ የማይረዳት ከሆነ፣ የማያዳምጣት ከሆነ ኢሞሽናሊ ሴፍ አይደለች። እንደውም ከትዳር ውጭ ኢቭን ልጆቻችንን እንውሰድ። ልጆቻችን እኮ መጥቶ ባባ አባቢ እንደዚህ ብሎ ምናምን ሁልጊዜ የምትቆጣና የምታበን የምትሰማ ከሆነ ለአንተ የመንገር ያላቸው ስሜት ይወርድና የሆነ የሚሰማቸውን ሰው ሚስ ኦር የጎረቤት ሰው ኦር የጓደኛ አባት ሰው ይፈልጋሉ። በትዳር ውስጥ እቺ ነገር ትፈጠራለች። ትዳር ውስጥ ገብተሽ ባልሽ የማይሰማሽ ከሆነ የሚሰማሽ ሰው ጋር ትሄጃለሽ። ያ ደግሞ ምን ይሆናል? የትዳር ሚስጥር ይወጣል። የትዳር ሚስጥር ወጣ ማለት ደግሞ ነፋስ ገባ፣ አለቀለት። ለዚህ ነው አብዛኛውን ጊዜ በትዳር መሃል ክፍተቶች የሚፈጠሩት። እባካችሁ ለምትወዷቸው ውዶቻችሁ ጆሮ ስጡ፣ ልብ ስጡ፣ ስሜት ስጡ። እነዚህ ነገሮች ከተመቻቹ ክፍተት አይገባም። አይሰማኝም ያለሽ ጓደኛሽ ጋር ሄደሽ ሶስተኛ ሰው ስለዚህ የትዳራቸው ሚስጥር ወጣ፣ ነፋስ ገባ፣ አይረዳኝም፣ ብነግረውም አይገባም። እኔ እንጃ። ከዛ በኋላ ሁለቱ ካልተስተካከሉ ደግሞ ስሜቱ አይመጣም። የማይረዳሽ ሰው የማይሰማሽ ሰው ጋር ብትቀርቢውም በድን ነው የምትሆኚው። እንትን ነው የሚሆነው። ሞቲቭ ራሱ የዛ ትዳር ሞቲቭ ሌላ ነገር ነው የሚሆነው። እሱ ጋር መኖር ሳይሆን ከሱ የማገኘውን ነገር ወይም ከሷ የማገኘውን ነገር ነው የሚሆነው። እንደዛ ነው። የማይረዳት ከሆነ ገና ሰምቷት የማይረዳት ከሆነ ወይም ሰምታው የማትረዳው ከሆነ ሄዳ ሁላ አታማክረውም። አይደለም ኢሞሽናሊ ሴፍ መሆን ጋር ሊደርስና ማለት ነው። ከዛ ትንሽ እንደው ሰምቷት እንኳን የመረዳት አዝማሚያ ነገር ቢኖረው እንኳን ፉሊ ካልሆነ ኢሞሽናሊ ሴፍ ሆነ የሚሰማትን ስሜት ሀዘንም ሆነ ይሄ አንግሪ የመሆንም ስሜት ከሆነ ሄዳ እሱ ፊት አታወጣውም። ሜቢ ሄዳ እናቷ ጋር ሊሆን ይችላል፣ ወይም ደግሞ ሴፍ የምትሆንባቸው ጓደኞቿ ጋር ሊሆን ይችላል። which is completely wrong የሆነ ነገር ማለት ነው። የምታወጣበት ቦታ ከሌላት ደግሞ ቤቱ ሰላም የላት። ታወራታለህ፣ ደስታ የላትም። ታወሪዋለሽ፣ ደስታ የለውም። አንዱ ሰሞኑን አንድ ቀልድ እንዳውም አይቻለሁ። ሜሬጅ ኢዝ ላይክ ኤቲኤም አለ። ለምሳሌ ትክክለኛ ያልሆኑ ትዳሮች ኤቲኤም ናቸው። የምትፈልገውን ታስገባለህ፣
ታወጣለህ። ኢሞሽናሊ አታችድ አይደለም፣ ሰርቪስ መሰጣጣት ነው የሚሆነው። ስለዚህ እዛ ውስጥ ምንድን ሰውነት ደግሞ የሚመጣው ምንድን ነው? በመስማት አንደርስታንድ በማድረግ ፊሊንጋችንን ሼር በማድረግ ስሜታችንን ያንቺን ስሜት በረዳት። ዛሬ ደብሯታል፣ አይዞሽ። በነገራችን ላይ ትዳር ውስጥ አንዱ ትልቁ ቃል አይዞሽ፣ አይዞህ በጣም ትልቅ ነገር ነው። በጣም ትልቅ ዲፍረንስ ይፈጥራል። ስለዚህ ለዚህ ነው ወዶ ላጤ ካገባ በኋላ አግብቶ ላጤ ማለት ይኖራል፣ ግን እየኖረ አይደለም፣ እየተደማመጡ አይደለም፣ እየተረዳዱ አይደለም፣ በስሜት አታች እየሆኑ አይደለም። ከዛ በኋላ ይራራቃሉ። ደስታውን ሌላ ቦታ ነው የሚፈልገው። ስሜቱ ይወጣል። ኢቭን ወደማይሆን ነገር እንኳን ባይሄዱ እየኖሩ ነው፣ ግን መኖር አይባልም። እያሉ የሌሉ እንደሚባለው ማለት ነው። ስለዚህ የዛሬው ሀሳባችን ይሄንን ነው የሚመስለው። በሀሳቡ እንዴት ነው? በጣም ጥሩ ቶፒክ ነው ያወራነው። ታንክ ዩ ቬሪ ማች ውድ ቤተሰቦቻችን፣ የዛሬው ርዕሳችን ይሄን ይመስል ነበረ። በዚህ በምናወራው ንግግራችሁን የሚጎረብጣችሁ በማይሆን ነገር ስሜታችሁን ከነካን ይቅርታ እንጠይቃለን። በተረፈ ግን በዚህ ጉዳይ ላይ አንሱና ውይይታችሁን በዚህ ነጥብ ላይ አድርጉልን የምትሉ ከሆነ ከታች በሜሴጅ ጻፉልን። እንወዳችኋለን፣ እናከብራችኋለን። እንደተለመደው ነገና ጀራዳ